ኦሪት ዘሌዋውያን ምዕራፍ 10 የአሮን ልጆች ናዳብና አብድዩ እያንዳንዳቸው ጥናዎቻቸውን ወስደው ፍም አደረጉባቸው፣ ዕጣንም ጨመሩባቸው። እርሱ ያላዘዛቸውን ያልተፈቀደውን እሳት በእግዚአብሔር ፊት አቀረቡ። ከዚያም የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እንዲህ አለው፣ እግዚአብሔር ወደ እኔ በሚቀርቡት መካከል ቅድስናዬን እገልጣለሁ፣ በሕዝቡ ሁሉ ፊት እከበራለሁ ብሎ የተናገረው ይህ ነው። አሮንም ዝም አለ። ሙሴ የአሮንን አጎት የኡዝኤልን ልጆች ሚሳኤልንና ኤልጻፋን ጠርቶ ወደዚህ ኑና ወንድሞቻችሁን አንሱ፣ ከመቅደሱም ደጃፍ አርቃችሁ ከሰፈር ወደ ውጭ ውሰዷቸው አላቸው። እነርሱም መጥተው ሙሴ ባዘዛቸው መሠረት ሟቾቹ የክህነት ቀሚሳቸውን እንደለበሱ ተሸክመው ከሰፈር ወደ ውጭ አወጧቸው። ሙሴም አሮንንና የአሮንን ልጆች አልዓዛርና ኢታምርን እንዲህ አላቸው፣ እንዳትሞቱ በሕዝቡም ላይ ቁጣ እንዳይመጣ ጠጉራችሁን አትንጩ፣ ልብሳችሁንም አትቅደዱ። ነገር ግን እግዚአብሔር በእሳት ስላጠፋቸው ስለ ወንድሞቻችሁ እስራኤላውያን ሊያለቅሱላቸው ይችላሉ። የእግዚአብሔር የመቅቢያ ዘይት በላያችሁ ነውና እንዳትሞቱ ከመገናኛውም ድንኳን አትውጡ። እነርሱም ሙሴ እንዳላቸው አደረጉ። እግዚአብሔርም አሮንን እንዲህ አለው፣ እንዳትሞቱ አንተንና ልጆችን ወደ መገናኛው ድንኳን በምትገቡበት ጊዜ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አትጠጡ። ይህም በልጅ ልጃችሁ ዘንድ የሚጠበቅ ዘላለማዊ ሥርዓት ነው። የተቀደሰውንና ያልተቀደሰውን፣ ርኩሱንና ንጹሑን ለዩ። እግዚአብሔርም በሙሴ አማካኝነት የሰጣቸው ሥርዓት ሁሉ ለእስራኤላውያን አስተማሩ። ሙሴ አሮንና የተረፉት ልጆቹን አልዓዛርንና ኢታምርን እንዲህ አላቸው፣ በእሳት ለእግዚአብሔር ከቀረበው የእህል ቁርባን የቀረውን ወስዳችሁ ያለ እርሾ ጋግሩት። እጅግ ቅዱስ ስለሆነ በመሠዊያው አጠገብ ብሉት። ለእግዚአብሔር በእሳት ከሚቀርበው መሥዋዕት የአንተና የልጆች ድርሻ ይህ ስለሆነ በተቀደሰ ስፍራ ብሉት፣ እንዲህ ታዝዣለሁና። ከእስራኤልም የኅብረት መሥዋዕት ላይ የእናንተ ድርሻ ሆኖ ስለተሰጠ የተወዘወዘውን ፍርምባና የቀረበውን ወርች አንተ ወንዶችና ሴቶች ልጆች በአምልኮ ሥርዓት መሠረት ንጹሕ በሆነ ስፍራ ብሉት። የቀረበውን ወርችና የተወዘወዘውን ፍርምባ በእግዚአብሔር ፊት የመወዝወዝ መሥዋዕት ሆኖ በእሳት ከቀረበው ስብ ጋር ይምጣ። ይህም እግዚአብሔር ባዘዘው መሠረት ለአንተና ለልጆችህ ለዘለዓለም የተመደበ ድርሻ ይሆናል። ሙሴ ለኃጢአት መሥዋዕት የሚቀርበውን ፍየል አጥብቆ ፈለገ። መቃጠሉንም በተረዳ ጊዜ የተረፉትን የአሮንን ልጆች አልዓዛርና ኢታምርን ተቆጣቸው፣ እንዲህ አላቸው፣ የኃጢአት መሥዋዕትን ለምን በተቀደሰው ስፍራ አልበላችሁትም? እጅግ የተቀደሰ ነው። በእግዚአብሔር ፊት ስርየት በማስገኘት የሕዝቡን ኃጢአት እንድታስወግዱበት የተሰጣችሁ ነበር። ደሙ ወደ ተቀደሰው ስፍራ ስላልገባ በሰጠሁት ትእዛዝ መሠረት ፍየሉን በተቀደሰው ስፍራ መብላት ይገባችሁ ነበር። አሮንም ሙሴን፣ እነሆ በዛሬው ቀን የኃጢአት መሥዋዕታቸውንና የሚቃጠል መሥዋዕታቸውን በእግዚአብሔር ፊት አቀረቡ። እኔም እንዲህ ያለ ነገር የደረሰብኝ ሰው ነኝ። ታዲያ ዛሬ የኃጢአት መሥዋዕት ብበላ ኖሮ እግዚአብሔርስ ደስ ይለው ኖራል አለው። ሙሴም ይህን በሰማ ጊዜ መልሱ አረካው።